ተመልካቾቼ እንግዲህ ሙሉ ቪዲዮን ከፈለጋችሁ የዛሬ 2 ዓመት አካባቢ ይሆናል ቤቱ ግቡና አውራ ክሊክ ዩቲዩብ ቻናል እዛ ላይ ሙሉን ማየት ትችላላችሁ። እኔ ግን ለዛሬ ይሄንን መልካም ሰው ይሄንን ደግ የሚያደርግ ለእህቶቹ በተለይ እንዳልኳችሁ በአረብ ሀገር ለሚገኙ እህቶቹ ወንድሞቹ በዩቲዩብ ዙሪያ መልካም ነገርን የሚያስጨብጥ ዕውቀትን የሚያስጨብጥ በብዙ ነገር ቻናላቸው ሲዘጋ ቻናላቸውን ተከታትሎ በማስከፈት ደግ ነገር የሚያረግ ልጅ ነውና የምትችሉ ቻናሉ ላይ የገባችሁ አውራ ክሊክ ብላችሁ ሰርች ብታረጉ የመጀመሪያው ይመጣላችኋል። ሰብስክራይብ እንድታረጉት በትህትና ጠይቃችኋለሁ። እንግዲህ ትዳሩ የሰመረ ልጆቹ 3 ልጆች አሉት። እኔ እስከማውቀው ድረስ እግዚአብሔር በጥበብ በሞገስ በማስተዋል እንዲያሳድግላቸው መልካም ምኞቴን እገልጻለሁ። ተመልካቾቼ ስለ አውራ ክሊክ ዩቲዩብ ቻናል ባለቤት እንዲሁም ነጥብ ዩቲዩብ ቻናል ባለቤት የሆነው ኃይለ ማርያም አበበ ዛሬ በዚህ ደቂቃ እቺን የምታህል ነገር ልላችሁ ወደድኩ እንጂ በውስጥ የማይታዩ በቪዲዮ የማይወጡ የሚያረጋቸው ብዙ ስራዎች አሉና ስለሱ ልናመሰግነው ይገባል። ሰው የበለጠ እንዲታትር የበለጠ መልካም ስራ እንዲሰራ ሰብስክራይብ እያረግን የማይከፈልበትን ብናበረታታ እላለሁ። ከዚህ ቀጥሎ ደግሞ የሰራቸውን የተወሰኑ ቪዲዮዎች አስገባላችኋለሁ። ከኔ ጋር ግን በዚሁ እንሰናበታለን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሰላም ሁኑ። ሰላም ጤና ይስጥልኝ። የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ዛሬ እንግዲህ ዳግም ተገናኝተናል። ዛሬ የምናየው የኤክሴል ላይ ራንክን እንዴት በቀላሉ መስራት እንደምንችል ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለተቀሩት ወንድሞቻችንና እህቶቻችን እውቀቱን ለማካፈል በጋራ እንስራ እላለሁኝ። ሰላም ጤና ይስጥልኝ ክቡራትና ክቡራን የአውራ ክሊክ ቤተሰቦች እንደምን አላችሁ? እኔ ኃይለ ማርያም አበበ ነኝ። ይህ ደግሞ የእናንተ አውራ ክሊክ ነው። እንደሚታወቀው በቻናላችን የተለያዩ ቱቶሪያሎችን ስንሰራላችሁ ቆይተናል። ዛሬም አዲስ ቱቶሪያል ይዤላችሁ መጥቻለሁ። እንደምታስታውሱት ከዚህ በፊት መጨረሻ ላይ በለቀኳቸው 2 ቪዲዮዎች አውራን ማናባዛው ሰላቢው የሚለውን ቪዲዮ አይታችሁታል። እነዛን ቪዲዮዎች ስለመስራት መነሻ የሆነኝ ምንድነው የሚለውን አብረን እናያለን። እንግዲህ በዛሬ ትምህርታችን የምናየው ለቻናላችሁ ላይ ለምትሰሯቸው ቪዲዮዎች እጅግ በጣም ብዙ ነገር ልትሰሩበት የምትችሉትን ነው ይዤላችሁ የመጣሁት። ያንን ነገር እንግዲህ በጥሞናና በአግባቡ በመከታተል ብትጠቀሙበት ለእናንተ እጅግ አዋጭ ሆኖ